ግርማ ሞገስ በአንዳንድ ሀገራት የሰው ስም ነው። እድሉን አግኝተው በስቶክሆልም ጎዳና ወክ ለማድረግ ከታደሉ ግን ግርማ ሞገስ በሁሉም ሰዎች ላይ ያረበበ መንፈሱን ያገኙታል። ስዊድን የቆንጆዎች ሀገር ናት። ደግሞ መዘነጥ ሲችሉበት መንገድ ላይ የምትመለከቱት ሰው ሁሉ የሆሊውድ አክተር ነው የሚመስለው። ዘለግ ያለ ቁመት፣ በስፖርት የዳበረ ሰውነት መገለጫቸው ነው። ስዊድን የዝምተኞች ሀገር ነው። ብዙ ማውራት አይወዱም። ዝጋታም ሊባሉ ይችላሉ። ባቡር ተጋራን፣ አንድ ካፌ ቡና ጠጣን በሚል ተልካሻ ምክንያት ከጎኖ ከተቀመጠው ሰው ጋር ጨዋታ መጀመር የማይታሰብ ነው። ባቡር ውስጥ ከሰው ጋር ፊት ለፊት እየተያዩ ከመቀመጥ ረጅም መንገድ ቆመው ቢሄዱ ይመርጣሉ። ድንገት ካገኙት ሰው ይቅርና ከሚያውቁትም ሰው ጋር የማይረባ ነገር ማውራት አይወዱም። ከነሱ ጋር የሚያገናኝ ጉዳይ ካሉት ቶሎ ወደ ገደለው መግባት ይኖርቦታል። ምናልባት ሳት ብሎ ትርኪ ምርኪ ሲያወሩ ከተሰሙ ግን በሌላ ቀን ገና ከሩቅ ሲያዩት መንገድ ሊቀይሩ ይችላሉ። ስዊድናውያን ረጋ ያሉ ናቸው። የስዊድን ሰዓት ቀስ እያለ ነው የሚቆጥረው። ስራና ህይወትን ማመጣጠን ይችሉበታል። ስራ በዛብኝ ብለው አልጋቸውን ተሸክመው ወደ ስራ የሚሄዱ ሰዎች አይደሉም። በእርግጥ ስዊድናውያን ስፖርት ይወዳሉ። በህብረት ዱብ ዱብ የሚሉ ሰዎች ካዩ ረፍዶባቸው ሳይሆን ስፖርት እየሰሩ ነው ማለት ነው። ሳይክል ነፍሳቸው ነው። በኤሌክትሪክ ስኩተር ሽር ሽር ማለትም ይችሉበታል። ከፍ ያለ መኪናም ይወዳሉ። ብዙ ሰዎችም መያዝ ስለሚችሉ ከቤተሰቦቻቸው ጋር ከከተማ ለመውጣት ይጠቀሙባቸዋል። እንደሌላው የአውሮፓ ሀገራት ሁሉ ስዊድንም አነስ ባለ ዋጋ ያገለገለ የቤት መኪና መግዛት ይችላሉ። የሴቶቻቸው ውበት ፍዝዝ ሊያደርጉት ይችላል። ሆኖም የማይበሉ ወፎች ናቸው። በስዊድን የሴቶች ውበት ማረከኝ ብሎ መላከፍ በፍጹም የማይታሰብ ነው። ሰበብ ፈጥሮ ለማውራት መሞከር ጤነኛ አይደለም እንዴ ያስብሎታል። ስዊድናዊ ፍቅረኛ ከፈለጉ ፍላጎት እስኪኖራት ድረስ እስከምታሳዩት ድረስ መጠበቅ ይኖርቦታል። ከቸኮሉ ግን እንደ ቲንደር አይነት መጣበሻ አፕሊኬሽንን መጠቀም ይችላሉ። እሱ ካልሰራለዎት ደግሞ የሳልሳ ትምህርት ቤት ተመዝግበው እድሎም መሞከር ይኖርቦታል። የስዊድን ሴቶች ለትዳር አይቸኩሉም። እስከ 30 አንዳንዴም እስከ 40 ዓመታቸው ሳያገቡ ሊቆዩ ይችላሉ። እስከ 30 ዓመታቸው ግን ከቤተሰቦቻቸው ጋር መኖር አይፈቀደላቸውም። ስዊድናዊ ወጣቶች 18 ዓመት እንደሞላቸው ከቤተሰብ ወጥተው የራሳቸውን አፓርትመንት ለመከራየት ይገደዳሉ። ይህ ስዊድናውያን ብቻ ሳይሆን በአጠቃላይ የስካንዲኔቪያ ሀገራት መለያቸው ነው። ግለሰባዊ ሕይወታቸውን ይወዳሉ። እድል ቀንቶት ስዊድን ውስጥ ትዳር መስርተው ልጅ ወልደው መኖርን ከቻሉ የወሊድ ፍቃድ ጣመኝ ድገመኝ ሊያሰኙት ይችላል። በስዊድን የወሊድ ፍቃድ የሚሰጠው ለእናት ብቻ አይደለም፣ አባትም የአባትነት ፍቃድ ይሰጠዋል። ታዲያ እንደሌላው ሀገራት የ5 ቀን እረፍት አይደለም። እናትና አባት ከነሙሉ ደሞዛቸው ለ480 ቀናት ወይም ለ1 ዓመት ከ4 ወር የጋራ የወሊድ ፍቃድ ይሰጣቸዋል። ከወሊድ ፍቃዱ እያንዳንዳቸው 90 ቀናትን ወይም 4 ወሩን ራሳቸው የመጠቀም ግዴታ አለባቸው። የቀረውን ባል ለሚስት ወይም ሚስት ለባል የወሊድ ፍቃዳቸውን ማስተላለፍ ይችላሉ። የወሊድ ፍቃዱን የሚጠቀሙበትን መንገድ ወላጆች ናቸው የሚወስኑት። ግማሽ ቀን እየሰሩ ግማሽ ቀን ማረፍ ይችላሉ። ከፈለጉ ደግሞ ልጁ 8 ዓመት እስኪሞላው ድረስ ቀስ እያሉ መጠቀምም ይችላሉ። በስዊድን መንግስት እንዲረዳዎት አግብተው መውለድ አይጠበቅብዎትም። ትምህርት በነፃ ነው። ቢታከሙ 50 ከመቶ የሕክምና ወጪ መንግስት ይሸፍንልዎታል። ስራ ላይ ሆነው ቢታመሙ የ14 ቀን የሕክምና ፍቃድ ይሰጥዎታል። ድንገት ስራውን ቢለቁ ከእርሶ የሚጠበቀው ለመንግስት ማሳወቅ ብቻ ነው። ሌላ ስራ እስኪያገኙ መንግስት የቤት ኪራይና የአስቤዛ ወጪውን ይሸፍንልዎታል። 65 ከመቶ ስዊድናውያን በራሳቸው ቤት ነው የሚኖሩት። ሌሎቹ ተከራይተው ነው የሚኖሩት። ተከራይቶ የሚኖሩበት የቤት ኪራይ ዋጋ የሚወሰነው ደግሞ በመንግስት ነው። በእርግጥ ነገርየው የሚሰራው በድርድር ብቻ ነው። የቤት ተከራዮች ማህበርና አከራዮች ድርድር አድርገው በአመት አንድ ጊዜ በካሬ የአካባቢው የኪራይ ዋጋ ይወሰናል። ቀጣይ የዋጋ ክለሳ የሚደረገው ከ1 ዓመት በኋላ ነው። እኛ ጋር የቀበሌ ቤት እንደምንለው በስዊድንም በከተማ የማዘጋጃ ቤቶች አሉ። በተመጣጣኝ ዋጋ ለዜጎቻቸው ቤት ያቀርባሉ። ገቢያቸው ዝቅተኛ ለሆኑ የዕድሜ ባለጸጋዎችና ለተማሪዎች መንግስት የኪራይ ድጎማ ያደርጋል። በስዊድን በተለይም በከተሞች ቤት ለመግዛት ከፈለጉ ዋጋው ውድ ነው። ወጣ ብለው በገጠራማ ቦታዎች ቤት መግዛት ከፈለጉ ግን ዋጋቸው በጨረታ ነው የሚወሰነው። ከሌላው ቦታ ይረክሳሉ።
የስዊድን የአየር ሁኔታ ከባድ ነው። አብዛኛውን ጊዜ ቀዝቃዛ ነው የሚሆነው። የቀንና የምሽት ርዝመትም አለመመጣጠን ለእንደኛ አይነቱ ከአፍሪካ ለሚሄዱ ሰዎች ግራ ሊያጋባ ይችላል። በስዊድን ወደ ስራ ሲሄዱ ጨለማ ሊሆን ይችላል። የሚገርመው ግን እሱ አይደለም፣ ከስራ ሲመለሱም እንደዛው ጨለማ ነው። ደግነቱ አብዛኛውን ጊዜ ድቅድቅ ጨለማ አይሆንም። የስዊድን ከተሞች ጽዳታቸው ያስቀናል። ስቶክሆልም ላይ ቢውሉ የማይሰለቹ ከተማ ናት። ህንፃዎቿ አይንን ያዝ በሚያደርግ ቀለም ያሸበረቁና ውብ ናቸው። መኪና ድርሽ የማይልባቸው ለእግረኛ ብቻ የተለዩ መንገዶቻቸው ለወክ ይመቻሉ። ሰፋፊ በረንዳ ያላቸው ካፌና ባሮቻቸውም አረፍ ብለው ትኩስም ቀዝቃዛም ነገር ለመጎንጨት ትክክለኛ ምርጫ ናቸው። ወክ ከሰለችዎትም ከምድር በታች በሚርመሰመሱት ዘመናዊ ባቡሮቻቸው ሽር ብትን ማለት ይችላሉ። የስቶክሆልም የባቡር መንገድ በብዛት ከምድር በታች የተገነባ ነው። ከምድር በታች ሌላ ከተማ ያለ ነው የሚመስለው። ውበቱና ንጽህናው ሌላ ነው። በባቡር ጣቢያዎች ትርምስ የተለመደ አይደለም። ከምድር በታች የተሰሩ የባቡር ጣቢያዎቻቸው በስዕል ታሪክ መናገር ይወዳሉ። በሌላው ዓለም ከምናየው የስዊድን ትራንስፖርት እጅግ ውድ ነው ሊባል ይችላል። ነገር ግን የወር ፓኬጅ መግዛት ይችላሉ። በዚህም ቅናሽ ዋጋን ያገኛሉ። ተማሪ ከሆኑ ደግሞ ዋጋው የበለጠ ይቀንስልዎታል። የትራንስፖርት አማራጩ ብዙ ቢሆንም የሜትር ታክሲዎች ግን ከሌላው በተለየ ይወደዳሉ። በእርግጥ ከሌላ ዓለም ለሚመጣ ሰው በስዊድን ሁሉም ነገር ውድ ሊሆንበት ይችላል። ለአንድ ሲኒ ቡና $6 ሊጠየቅ ይችላል። አልኮል በስዊድን ውድ ነው። ክለብ ገብተው መዝናናት ከፈለጉ ከመውጣቱ በፊት ኪሶን ደጋግሞ መፈተሽ ይኖርብዎታል። በኪሶ እርግጠኛ ካልሆኑ ሌላ አማራጭ ልንገሮት። ዓላማው የስዊድን የምሽት ሕይወት ማየት ከሆነ ቀድመው ከግሮሰሪ አልኮል ገዝተው ተጎንጭተው መግባት ይችላሉ። በስዊድን አልኮል ለመግዛት ዕድሜዎት ከ21 ዓመት በላይ መሆን አለበት። በዛ ላይ በጊዜ ካልገዙ ቅዳሜና እሁድ ግሮሰሪዎች አልኮል እንዲሸጡ አይፈቀድላቸውምና ይዘጋሉ። ከአልኮል ውሃ የሚመርጡ ከሆነ የስዊድን ውሃ እጅግ ንጹህ ከመሆኑ የተነሳ በየሄዱበት ሁሉ መንገድ ላይ ከሚመለከቱት የቧንቧ ውሃ ጎንጨት ማለት ይችላሉ። ስዊድናውያን 400 ዓመታት የተመዘገበ መረጃ አላቸው። እናም መረጃው እንደሚለው 97 ከመቶ ስዊድናውያን በውሃቸው ንጹህ ናቸው ይላል። ስቶክሆልም በወንዞች የተከበበች ከተማ ናት። አብዛኛው ውሃ ንጹህና የሚዋኝበት ነው። ኑሮ ስቶክሆልም ከሆነ ቅዳሜና እሁድ ወይም የእረፍት ቀን ሲያገኙ በጀልባ ወደ እነዚህ ከተማ ደርሰው መመለስ ይችላሉ። እዚህ ላይ ስለ ስዊድን አንዳንድ አስገራሚ መረጃዎችን ልንገራችሁ። ስዊድን 220,000 ደሴቶች አሏት። ምስጋና ለደን ሽፋኗ ይሁንና በምድራችን ከፍተኛ የኦክሲጅን መጠን ካላቸው ሀገራት ስዊድን ቀዳሚዋ ናት። አብዛኛዎቹ ስዊድናውያን ሃይማኖት የላቸውም፣ በሞራል ሕግ ነው የሚኖሩት። ስዊድናውያንን ከኢትዮጵያውያን ጋር የሚያመሳስላቸውን ነገር ልንገራችሁ። ስዊድናውያን ስጋ ወዳድ ናቸው። ስጋ፣ አሳ፣ እንቁላልና የእንስሳት ተዋጽኦ ነፍሳቸው ነው። በስዊድን ስራ ከጀመሩ መበሳጨት የሚጀምሩት የደሞዝ ቀን ነው። በስዊድን እድል ቀንቶት ማንኛውንም የፍሪላንስ ስራ ቢሰሩ 50 ከመቶውን የሚወስደው መንግስት ነው። ግብር ይሉታል እነሱ። አወሳሰዳቸው ግን ከግብር ይልቅ የሼር ቢዝነስ ነው የሚመስለው። ገቢው ከፍ ባለ ቁጥር የሚቆረጠው ገንዘብ ከ60 ከመቶ ከፍ የሚልበትም ቀን ይኖራል። ስዊድናውያን የሚኮሩባቸው ዓለምን የተቆጣጠሩ ብራንዳቸውን ልንገራችሁና ጉብኝታችንን እናብቃ። IKI ይሉታል። በዓለም ሶስተኛው የፈርኒቸር ካምፓኒ ነው። በ2023 ፈርኒቸር በመሸጥ ብቻ $47 ቢሊዮን ገቢ አጋብሷል። መነሻው ስዊድን ነው። H&M እኛ ዘ እና ጠ ልንለው እንችላለን። ከስዊድን ተነስቶ ዓለምን ያጥለቀለቀው የፋሽን ብራንድ ነው። ቮልቮ መኪና የስዊድን እንደሆነ ለእናንተ ማስረዳት አይጠበቅብኝም። በየዕለቱ ሙዚቃ የምታዳምጡበትም ስፖቲፋይ የስዊድን ነው። ውድና የተከበራችሁ የአንቶልድ ያልተነገረ ቤተሰቦቻችን ዛሬም ምርጥና አስገራሚ በሆነ ታሪክ ወደ እናንተ መጠናል። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንደምታደርጉ እርግጠኛ በመሆን ቀጣይ በተለየ ታሪክ ከምንገናኝ ድረስ ቸርን ሰንብት።